ካለፈው ሳምንት ጀምሮ ምስራቅ አርሲ ጉና ወረዳ ኖኖ ጃዊ ቀበሌ የሚሰማው ነገር ጥሩ አይደለም። ጥቅምት 13 ረቡዕ ሌሊት በዚሁ ቀበሌ ኗሪ የሆኑ የኦርቶዶክስ እምነት ተከታዮች የገጠማቸው በርግጥም እጅግ አሳዛኝ አጥንት ድረስ በሚዘልቅ ሐዘን የሚመታ ነበር። በታጣቂዎች በስለትና በጥይት በአንድ ሌሊት 14 ሰዎች ተገደሉ። ከ2 ዓመት ሕፃን እስከ 76 ዓመት አዛውንት በጥቃቱ ሕይወታቸውን አጡ። በርካቶች ቆሰሉ። ሕፃናት ለጋገላቸው በስለት ተተለተለ። ጥቃቱ በዚያው አላበቃም። በተከታዩ ቀንም 5 ሰዎች ተገደሉ። በሶስተኛው ቀንም ሌላ 6 ሰዎች በአሰቃቂ ሁኔታ መገደላቸው ተገለጸ። የመጀመሪያዎቹ ቀብር እየተፈጸመ ሌሎቹ እየተገደሉ ነበር። አሁን ቀጠናው በፍርሃትና ስጋት ተውጧል። የኦርቶዶክስ እምነት ተከታዮች በየጥሻውና ዋሻው ተደብቀው የድረሱልን ጥሪ እያሰሙ ነው። የሚደርስላቸው ቤተመንግስትም ሆነ ቤተ ክህነት የለም። ጉዳዩ ያሰቃቂነቱን ያህል ትኩረት አላገኘም። ቤተ መንግስቱም ቤተ ክህነቱም ዝምታ መርጠዋል። ላንከር ሚዲያ ከስፍራው የደረሱልን ጥሪ እየመጣለት ነው። ከተፈጸመው በላይ ያንዣበበው መጪ አደጋ አስፈሪ ነው ይላሉ በጭንቀት ውስጥ ያሉ የጉና ወረዳ ጃዊ ቀበሌ ነዋሪዎች። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤትና ጠቅላይ ቤተ ክህነት ስልክ በመደወል ስለተፈጠረው ሁኔታ መረጃ ለማግኘት ያደረግነው ጥረት አልተሳካም። አንድ አባት ስሜን አትግለጽ፣ ድምጼን አታቅርበው ብለው ብንናገር ነገሩ ይከፋል ብለን ነው የሚል ምላሽ ሰጥተውኛል። የምስራቅ አርሲውን እልቂት በተመለከተ መረጃውን ያወጡት አንዳንድ የቤተክርስቲያኒቱ የሚዲያ መድረኮች ወዲያውኑ ዜናውን እንዲያነሱት ተደርገዋል። ምክንያቱ በእርግጥ ግልጽ አይደለም። ይህን ጉዳይ እንዴት ያዩታል ብለን የቀድሞ የቅዱስ ሲኖዶሱን ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስን